ታህሳስ 3 2016 ማለዳ ነው። የጀርሲ የባህር ዳርቻ ጸጥታ ለብሶ ነበር። የማዕበል ምት ፍጥነቱ ብቸኛው ድምፅ ቀዝቃዛውን የሌሊት አየር ይወጋዋል። ከዚህ ቦታ ነበር በቤልማር ድልድይ ወደ 911 ጥሪ የተደረገው። የ911 ድንገተኛ አደጋ ጥሪ ተቀባዩ ደዋዩን ስለገጠመው ድንገተኛ አደጋ እንዲያስረዳ ይጠይቀዋል። ደዋዩም በትክክል ድንገተኛ ነው ማለት አልችልም፣ ነገር ግን የቤልማር ድልድይ መሃል ወደ ደቡብ አቅጣጫ የዞረ አንድ የተተወ መኪና አለ፣ በውስጡ ማንም የለም አለ። በአካባቢው ሰው ይታያል? ምን አይነት መኪና? እስኪ ንገረኝ ይላል ጥሪ ተቀባዩ። ደዋይ ፈካ ያለ ቆንጆ የድሮ ሴዳን ነው፣ ቁልፎቹ እንደተሰኩ ናቸው። በአካባቢው ግን ምንም ሰው የለም በማለት መለሰ። በድልድይ ላይ የቆመ መኪና መኖር የግድ ድንገተኛ ችግር ተከስቷል ማለት አይደለም። ሰዎች አንዳንድ ጊዜ ተሽከርካሪዎቻቸውን በብልሽት ምክንያት አቁመው ለመካኒክ ካሳወቁ በኋላ በቆመበት ትተው ይሄዳሉ። ፖሊስ ይህንን ቢያውቅም ጉዳዩን ለማጣራት ግን ችላ አላለም። ወደ ቦታው አባላቶቹን ላከ። ፖሊሶቹ ሲደርሱ ሞተሩ ጠፍቷል። የሰሌዳ ቁጥሩን በመጠቀም የመኪናዋ ባለቤት የ96 ዓመቷ ሴት ሊሊያን ስተርን ሆኖ አግኝተውታል። ነገር ግን ሊሊያን ከዚያ ምሽት መኪናቸውን እያሽከረከሯት አልነበረም። መኪናው በልጅ ልጃቸው ማለትም በ19 ዓመቷ ሳራ ስተርን እጅ ነበረች። ሳራ የትም ልትገኝ አልቻለችም። የዛሬ የወንጀል ታሪካችን የሚመለከተው ታሪክ ይሆናል። አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ እንሁን። አስተያየታችሁንም በኮሜንት አድርሱኝ። ሳራ ስተርን ያደገችው ጸጥ ባለችው በኔክቶን ከተማ ኒው ጀርሲ ነው። ብቸኛ ልጅ ናት። ባለ ብሩህ አእምሮ እና በህልም የተሞላችም ነበረች። ባላት ከፍተኛ የስነ ጥበብ ፍላጎት ታሪኮችን በአኒሜሽን በመስራት አዲስ ነገር ይዛ ለመምጣት እየሞከረች ነበር። የሚያውቋት አቅም ያላትና ሁልጊዜ ፈገግታ የተሞላች መሆኗን ይገልጻሉ። አውሮፓውያን አቆጣጠር በ2013 ሳራ ገና የ16 ዓመት ልጅ እያለች እናቷ ካርላ ስተርን በካንሰር ህመም ከዚህ ዓለም በሞት ተለየች። ሳራ እናቷን ማጣቷ እጅጉን ጎድቷታል። በአንድ ወቅት ደስተኛ የነበረው ዓለም ደበዘዘ እና ቤቱ የውጥረት ቦታ ሆነ። አባት ማይክል ስተርን በጣም ጥልቅና ተቆጣጣሪ ነው። ለመጨረሻ ጊዜ የተረጋገጠ የሳራ የካሜራ እይታ የመጣው ከጎረቤት ነው። በምስሉ በአያቷ መኪና ከቤት ስትወጣ ይታያል። ግን ወዴት ሄደች እና ለምን አልተመለሰችም? አባቷ ማይክል ስተርን በዚያ ምሽት ቤት አልነበረም። እሱ በፍሎሪዳ ለረፍት ነው ያለው። ሰዓታት እያለፉ ሲሄዱ ጭንቀቱ እየጨመረ መጣ። ለሳራ ደጋግሞ የጽሑፍ መልእክት ቢልክላትም ምላሽ አልሰጠችም እና አሁን መኪናዋ በቤልማር ድልድይ ላይ ተገኘ የሚለው ዜና ከባድ ድንጋጤ ውስጥ ከቶታል። መጀመሪያ መርማሪዎች ሳራ ከድልድዩ ወደ ወንዙ በመዝለል ሕይወቷን እንዳጠፋች ግምታቸውን አስቀመጡ። ነገር ግን ቦታውን ሲመረምሩ ጥርጣሬያቸው ፋይዳ ቢስ እንደሆነና ከዚያ በዘለለ ማሰብ እንደሚገባቸው ወስነዋል። ሳራ ከወንዙ መዝለሏን የሚጠቁም ምንም ምልክቶች አሊያም ምስክር የለም። በተስፋ መቁረጥ እንዲሁም በጭንቀት ስሜት ውስጥ እንደነበረች የሚጠቁም ነገርም አልተገኘም። የተሻለ ፍንጭ ለማግኘት የሳራ ጓደኞችን ማነጋገር አማራጭ ነው። ይህም በየቀኑ ስለ ወደፊቱ እቅድ ታወጣ እንደነበር አሳይቷል። ወደ ካናዳ በመሄድ በአካባቢዋ ካሉ ሰዎች በመራቅ የእናቷን ሐዘን መርሳትና ሕይወትን እንደ አዲስ ለመጀመር እንደወሰነች ለጓደኞቿ አውርታለች። ይህ ደግሞ ሕይወታቸውን ለማጥፋት የሚዘጋጁ ሰዎች የሚያቅዱት እቅድ አይደለም። ሳራ ፍላጎቷ ከሀገር ለመውጣት ወይም ለመጥፋት ከሆነ እንደዚህ ባልተለመደና አጠራጣሪ ቦታ መኪናዋን ለምን ትተዋለች? ለምንስ የግል ንብረቶቿን ሁሉ ኑሮ ለመጀመር የሚያስፈልጓትን ነገሮችንስ ትታ ትሄዳለች? ይህንን በማሰብ መርማሪዎች ያስቀመጡት መላምት አንድ ነው። ሳራ ከሀገር አልወጣችም። መርማሪዎቹ ከዚህ የበለጠ መጥፎ ነገር እንዳያጋጥማቸው እያሰቡ የሳራን ዱካ ማሰሳቸውን ቀጥለዋል። ከሳራው የቅርብ ጓደኞች መካከል ከልጅነቷ ጀምሮ የሚያውቃትና አብሮ አደጓ የሆነው ሊያም በፖሊስ ሲጠየቅ ሳራ በከባድ ጭንቀት ውስጥ እንደነበረችና ከጭንቀቷ ለመውጣት ከራሷ ጋር ስትታገል ነበር አለ። እሱም ሌሎች ጓደኞቿ የተናገሩትን የመጥፋት ሀሳቧን እንደሚያውቅና ወደ ካናዳ የሚሄድ ውሳኔዋንም እንዳማከረችው ገልጿል። ለመጨረሻ ጊዜ ሲያናግራት የአባቷ ነገር ከአቅሟ በላይ እንደሆነባት፣ መሄድ ብቸኛ አማራጯ እንደሆነ መወሰኗን ነግራው እቃዎቿን ቀስ በቀስ ወደ ተለያዩ ሰዎች ቤት ለመውሰድ ወሰናለች። እንዲሁም የተወሰኑ እቃዎችን እኔ ጋር አምጥታለች፣ አሁን በቤቴ ውስጥ አሉ አለ። ሊያም የተናገረው ታሪክ ጥሩና የሚያሳምን ይመስላል። ነገር ግን መርማሪዎች እሱን እያዩት እያንዳንዱን ቃል የተለማመደ ያህል ነበር ሳይፈራ ተረጋግቶ የሚያወራው።
እንደዚህ በሙሉ መተማመን ቃላቸውን የሚሰጡ ተጠርጣሪዎች ቢኖሩም ወንጀል ባይፈጽሙ እንኳን ለምርመራ ሲጠሩና የምርመራ ክፍል ውስጥ ከመርማሪ ፊት ሲቀመጡ የተወሰነ ድንጋጤ አሊያም መረበሽ የሚስተዋል ነገር ነው። የሊያም ፍጹም መረጋጋትና እያንዳንዱን ጥያቄ ያለመደናበር መመለስ የተወሰነ እንዲጫኑት ያስገድዳቸው። የተገኘ ፍንጭ ግን አልነበረም። የሳራ ስተርን መጥፋት ያልተፈታ እንቆቅልሽ ሆኖ የሚቀር ይመስላል። ነገር ግን በጥር 2017 ለሳራና ለሊያም የጋራ ጓደኛቸው የሆነ አንቶኒ ከሬ የተባለ ሰው ወደ ፖሊስ መጣ። የኒው ጀርሲ ተወላጅና የፊልም ባለሙያ የሆነው አንቶኒ ከሳራና ሊያም ጋር ጓደኛሞች ናቸው። እንደ አውሮፓውያን አቆጣጠር በህዳር 2016 ሳራ ከመጥፋቷ አንድ ሳምንት ቀደም ብሎ አዲስ በሚያዘጋጁት ፊልም ዙሪያ ከሊያም ጋር ተወያይተው እንደነበር ገለጸ። ያኔ ነበር ሊያም ለአዲሱ ፊልማቸው የሚሆን ታሪክ ያካፈለው። በወቅቱ ከአስፈሪ የፊልም ሴራ ያለፈ ምንም የተለየ ታሪክ አድርጎ አንቶኒ አልገመተም ነበር። ሊያም አንዲት ወጣት የተዘረፈችበትን የተገደለችበትንና ከድልድይ የተወረወረችበትን የፊልም ታሪክ ሲሆን ያማከረው እያንዳንዱ ሁኔታ በሚገባ ተተርኳ። በወቅቱ አንቶኒ እንደ ልብ ወለድ ነበር ሀሳቡን የተቀበለው። ይሁን እንጂ የሳራ መኪና በድልድይ ላይ እንደተገኘ ሲያውቅ አጋጣሚዎችን ችላ ለማለት አልፈለገም። ወደ ፖሊስ ሄደ። መረጃ የሚናቅ ባይሆንም ከወሬ የዘለለ ነገር ግን የለውም። ፖሊሶቹ ተጨባጭ ማስረጃ ያስፈልጋቸዋል። ይህንንም ከሊያም አንደበት መስማት እንደሚገባቸው አመኑ። ለዚህ ደግሞ ብቸኛ አማራጫቸው አንቶኒ ነው። ጥር 31 2017 አንቶኒ ከሊያም ጋር እንዲገናኝና በድጋሚ ስለ ፊልሙ ታሪክ እንዲያነሳበት በተቻለ አቅም የሳራን ስም እንዲጠራ ማድረግና ይህንንም በቀጥታ እንዲያዳምጡ መቅጫ አዘጋጅተው ተቀጣጠሩ። በፊልም ስራ ላይ እንወያይ በሚል ሽፋን አንቶኒ በተባለው ቀን ሊያምን አግኝቶታል። አንቶኒ በጣም ጎበዝ ባለሙያ መሆኑንና እንዴት በዘዴ እያናዘዘው እንደሆነ ቀጥታ እያዳመጡ ያሉት መርማሪዎች ይደመሙበት ጀመረ። ሊያም የሳራን ግድያ እንዴት በጥንቃቄ እንዳቀደ ተናግሯል። ፖሊሶችን ሆን ብሎ ለማሳሳት ሳራ ካናዳ ለመሄድ መወሰኗን መናገሩን፣ ራሷ እንዳጠፋች ወይም ከአባቷ ጋር ችግር ውስጥ መሆኗን የሚገልጹ የውሸት ታሪኮችን እንደሸመነም ተናገረ። እሱና ሳራ ወደ ባንክ መሄዳቸውን፣ እንዴት የተወሰነ ገንዘብ እንዳወጣችና ቤቷ ሲደርሱ በሩን ከፍተው እንደገቡ እንዳነቃትም ጭምር። ሊያም ትልቁ ችግር ውሻው ነበር። ስገድላት አፍጥጦ እያየኝ ነበር አለ። ሊያም ሳራን አንቋት እጁ ላይ ያለውን ሰዓት እየተመለከተ ለመሞት ስንት ደቂቃ እንደሚፈጅባት ይቆጥር ነበር። የፈጀባት ደቂቃ 30 እንደሆነ ለአንቶኒ ነገረው። ሳራ ከሞተች በኋላ ሊያም አስክሬኗን ሽንት ቤት ውስጥ አስገብቶ ምንም እንዳልተፈጠረ ወደ ስራው ተመልሷል። ያኔ ነው አብሮት የሚኖረውና ተባባሪው ፕሪስተን ቴይለር ወደ ውስጥ የገባው። ፕሪስተን እና ሊያም አመሻሽ ላይ ሳራን አስክሬን በመኪናው ጭነው ወደ ድልድይ ሄዱ። ሊያም ለአንቶኒ ሲተርክ የሰው አካል ክብደት እንዲህ እንደሚሆን ስላልገመተ በቀላሉ ከድልድዩ ላይ መወርወር እንዳልቻለ ገልጿል። በመጨረሻም ወደ ወንዙ ጥሏታል። በየካቲት 1 2017 ሁለቱም ሊያም ማካታስኒና ፕሪስተን ቴይለር በቁጥጥር ስር ዋሉ። በምርመራው ጊዜ ፕሪስተን ሁሉንም ነገር አምኗል። ወንጀሉን ለወራት እንዴት እንዳቀዱ፣ የሳራን አካል ለማስወገድ እንዴት ሊያምን እንደረዳው ጭምር። እጅግ በጣም ብዙ መረጃዎች ቢኖሩም ሊያም አሁንም ለአንቶኒ የፊልም ሴራ ስተርክለት ነበር እያለ እየተከራከረ ነው። የሳራ አባት የሊያምን የጠፋ ስልክ በጓሯቸው ውስጥ አግኝተውት ነበር እና ፖሊሶቹ ሲመረምሩት አንድ የሚያሳፍር ነገር አገኙ። ሊያም ሳራ የምትሞትበትን ጊዜ እቅድ በስልኩ መዝግቦ ነበር። ሊያም ሳራ ከሟች እናቷ የተወሰነ ገንዘብ ወርሳለች ብሎ ያምናል። የገንዘቡ መጠንም ከ50,000 እስከ 100,000 ዶላር ይሆናል ብሎ ጠብቋል። ነገር ግን የሳራ እናት የባንክ አካውንት ውስጥ የተገኘው 10,000 ዶላር ብቻ ነበር። ይህንንም ገንዘብ በፓርክ ውስጥ የቀበሩት ሲሆን የተወሰነውን ደግሞ አደንዛዥ እጽ ገዝተውበታል። እንደ አውሮፓውያን አቆጣጠር በሚያዝያ 2017 ሁለቱም ሊያምና ፕሪስተን በከባድ ግድያ ተከሰው ፍርድ ቤት ቀረቡ። ፕሪስተን ለፖሊስ ባደረገው መተባበር እንደ ፍርድ ማቅለያ ታይቶለት 18 ዓመታት የእስር ቅጣት ውሳኔ ተላልፎበታል። ሊያም ግን ምንም የጸጸት ስሜት አላሳየም። ፊቱ ላይ የሚነበበው ደስታ ፍርድ ቤት ውስጥ የቆመ ሰው አይመስልም። በመጨረሻም በአንደኛ ደረጃ ግድያና ዘረፋ የዕድሜ ልክ ጽኑ እስራት ተፈርዶበታል። ሰላም ቆዩ።